ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ለአንተ ብቻ አልተዘጋጀም በሚል ርዕሰ ጉዳይ ላይ ቆይታ እናደርጋለን። አብራችሁን ቆዩ። ለአንተ ብቻ አልተዘጋጀም። ሕይወት የምልልስ መንገድ ነች። የከፍታውና የዝቅታው መንገድ ምልልስ፣ የመጎዳትና የመንጻት ምልልስ፣ የመሰበርና የመጠገን ምልልስ፣ የማዘንና የመደሰት ምልልስ። ስለዚህም ነው የእነዚህን ምልልስ አይቀሬነት ተገንዝቦ ችግሮችን ከማጉላትና በደስታም ጫፍ ከመንካት መቆጠብ አስፈላጊ ሆነው። የዝቅታ ጊዜያት፣ የመረበሽ ወቅቶች የሚባሉት የፍራቻ፣ የሐዘን፣ የመገለል፣ የመጎዳት፣ የመቸገር፣ የመሰቃየትና አስጨናቂ ጊዜያት እንዲሁም መጥተው የሚሄዱና የተለመዱ ኖርማል የሚባሉ የህይወት ክስተቶች ናቸው። ብቻን መፍታት ያልቻልከው ችግር ካለ እርዳታ ጠይቅ። እንቅልፍ የሚነሳህ አስጨናቂ ሐሳብ ካለብህ ለልብህ ወዳጅህ ተንፈስ። እንደ ከባድ ጭነት የከበደህ ሸክም ካለብህ ለአምላክ አወያየው፣ ለእርሱ አስረክቡ፣ በእርሱ ላይ ጣለው። ያንተን ችግር በማቅለሉ የሚመጻደቅ አምላክ እንዳልሆንም አስታውስ። አዎ አንተን መርጦ አልመጣም፣ ለአንተ ብቻ አልተዘጋጀም። አንተ ላይ ስለሆነ ብቻ ታምርና የማይሆን አይነት ነገር እንዳይመስልህ። ማንኛውም ሰው እንደሚወድቀው ትወድቃለህ። እንደ ማንኛውም ሰው ትሰበራለህ፣ ተስፋ ትቆርጣለህ፣ ታዝናለህ። ማንም እንደሚሆነው ትከዳለህ፣ ትናቃለህ፣ ትገፋለህ። ይህ ሁሉ ግን አንተ ላይ ብቻ የተከሰተ እንዳልሆነ አስታውስ። በሰውኛ ባህሪ ለብቻ ከፍ ማለትን እንጂ ለብቻ መጎዳትን አንወድ ይሆናል። ነገር ግን የሰውነት ማንነታችን ማለፍ የሚገባንን አስቸጋሪና አስከፊ ጊዜም እንድናልፍ ያደርገናል። በውስጣችን የገነባነው ጠንካራው ስብዕና ወደፊት ያሻግረናል። አዎ የሆነብህ፣ የደረሰብህ፣ እየሆነብህ ያለው ሁሉ አዲስ እንዳልሆነ አስተውል። አመጣጡ ያንተ መዳረሻ እርሱን አልፈህ እርሱን ተሻግረህ የምትደርስበት መሆኑን ለማስገንዘብ እንደሆነ እወቅ። መጨነቅህ፣ ማዘንህ፣ ተስፋ ማጣትህ አዲስ አይደለም። ሰው ነህና ከነዚህ ከባድ ሁኔታዎች መንጻት አትችልም። ከመጡ በኋላ ግን ማንጻትና ማስተካከል ትችላለህ። ከእነርሱ ነፃ መውጣት ትችላለህ። በነገሮች መበላሸት አትደነቅ። በዕቅድህ አለመሳካት አትረበሽ። በሚያስጨንቁና በሚያናድዱ የሕይወት አጋጣሚዎች የውድቀትና የበታችነት ስሜት አይሰማህ። ብዙ እንቅልፍ አልባ ምሽቶችን ማሳለፍህ፣ እረፍት አልባ ጊዜያት ውስጥ መገኘትህ የማይታመንና ይበልጥ ጫና ውስጥ ከከተተህ ማመንንና መቀበልን የመጀመሪያ አማራጭህ አድርገው። ለብቻ የመብሰልሰልን፣ በውስጥ የማዘንን፣ በጉዳዩ ዙሪያ መነጋገር መፍራትን እንደ መፍትሔ መቁጠር አቁም። ከአንተ ችግር በላይ አሳልፈው ዛሬም ደስተኛ የሆኑ ሰዎች እንዳሉ አስታውስ። እንዲያልፍ የፈቀድክለት የትኛውም ከባድና አስቸጋሪ ጊዜ ያልፋልና በማካበድና ብዙ በመጨነቅ ስሜትን፣ ጊዜህን አታባክን።